ሰላም ጤና ይስጥልኝ የሮቃ ቻናል ተከታታዮቻችን እንዴት ከረማችሁ? ቻናላችንን ሰብስክራይብ በማድረግ አግዙን። ዛሬ እንግዲህ አንድ ወጣት ይዤላችሁ መጥቻለሁ። ቤተል ዮናስ የቲክቶኳ ንግስት በድሬዳዋ ከተማ ተወልዳ ያደገች ሲሆን ትምህርቷንም በድሬዳዋ በተለያዩ የግል ትምህርት ቤቶች ተምራ ራሷን ወደ አሜሪካ ያቀናችው ቤተል ዮናስ እዛም ከገባች በኋላ ወደ ሶሻል ሚዲያው ራሷን ይዛ በመምጣት በተለያዩ ማህበራዊ ጉዳዮች ላይ በመሳተፍ አሁን የደረሰችበት ደረጃ ደርሳለች። ቤተል ዮናስ እንግዲህ የምናውቃት በተለያዩ የቃላት ንግግሮቿና በአስደሳችና በአስደናቂ ጌሞቿ ነው። ቤተል ዮናስ ይህንን ጀግንነት እንዴት እንዳገኘችው ወደፊት የምንመጣበት ይሆናል። አሁን የደረሰችበት ደረጃ ለመድረስ ራሷን ከተለያዩ ነገሮች በመቆጠብና የተለያዩ ችግሮችን ቢመጣባት በመቋቋም እዚህ ደርሳለች። ቤተል ዮናስ ልትደነቅና ልትከበር የሚገባት ወጣት ነች። ቤታዮ በማለት አብዛኛው ደጋፊዎቿና አድናቂዎቿ የመብረቅ ፋሚሊ አርማን በማድረግ የሚከተሏት አብዛኛዎቹ ወጣቶች እንግዲህ ስለ ቤተል ዮናስ ብዙ ያቀነቅናሉ። ቤተል ዮናስ ራሷን በኃይለኝነትና በጀግንነት በዳንስ በኮሜዲ ዘውግ ይዛ የመጣችው ቤታዮ በጣም የምትገርም ወጣት ሆና እየተገኘች ያለች የተለያዩ አዳዲስ ሀሳቦችን ይዛ በመቅረብ እኛንም በማስደሰት ማህበረሰቡና ሚዲያውን በመቆጣጠር እስካሁን በብቃት ያለች ጉብል ነች። ቤታዮ የተለያዩ ደግነትና እርዳታንም የምታደርግ ብዙ በጣም ብዙ ተወርቶ የማያልቅ የእሷ ሁኔታዎች በጣም የሚገርሙና የሚያስደስቱ ነው። ታዲያ ይህን ሁሉ ጀግንነት ከየት እንዳመጣች ለወደፊቱ ይዘንላችሁ ስለሚቀርብ ቀጣይ ቪዲዮውን ክፍል 2 ይዤላችሁ እንድመጣ ሼር፣ ሰብስክራይብ፣ ላይክ በማድረግ ቻናሌ እንድታሳድጉልኝ እጠይቃለሁ። መልካም ጊዜ። ስላያችሁልኝ በጣም አመሰግናለሁ።